መዘዝ ተከታታይ ድራማ ደራሲ ቤዛ ኃይሉ በፖፑሌሽን ሚዲያ ሴንተር ተዘጋጅቶ የቀረበ እንኳን ደስ አለህ አቶ ከበረ፣ እንኳን ደስ አለህ። እንኳን አብሮ ደስ አለን። እውነት ግን ለምኑ ነው? በጣም ደስ ብሎኛል ዛሬ አንተን ደስታ ስሰማ እኮ። ቆይ እንዲህ ማን ነገረህ ደግሞ? ቆይ ምን ሰምተህ ነው? አይ ያው በስልክ ሳናገርህ ድምፅ ላይ ደስታ ስለሰማው ነው እንጂ ምን እንደተፈጠረማ ገና አላወቅኩም እኮ ነው። እኔ እኮ ደግሞ ከመቼው ሰማ ብዬ። ምኑን እንዴ? ይህ የተፈጠረውን ነገር ነው እኮ። ምን ተፈጠረ? እባክህ ንገረኝ። ዛሬማ ምን ያልተፈጠረ ነገር አለ ብለህ ነው? በቃ ሊፈጠር የሚገባው ነገር ሁሉ ነው የተፈጠረው ዛሬ። እባክህ ንገረኝ፣ አታጓጓኝ። ስማ፣ ልጅቷ ራሷ ሰተት ብላ ወደ እኔ መጣች። ማን? ፍርዬ? አዎና። የት? ቤቴን የመጣቸው? ይሄ ደግሞ ቤቴን የታውቀውና ነው የምትመጣው? እንኳን እሱ አንተም ራሱ ቤቴን አታውቁም አይደል እንዴ? ምንድን የምታወራው? እሱማ ልክ ነው፣ ግን ያው በቃ ሰተት ብላ መጣች ስትለኝ ጊዜ። ሰተት ብላ የመጣችሁማ ወደ እኔ እኮ ነው። ሰውዬው ምን ሆነዋል እንዴ? ቅድም ትምህርት ቤት አካባቢ ቆሜ ሳለ እሷና ጓደኛዋ ሰተት ብለው ወደ ቆምኩበት ቦታ መጡ። እሺ። ከዛም ሰተት ብለው ወደ መኪና ውስጥ ገቡ። ኧረ እባክህ! ታዲያስ? አዎ እንዴ! በቃ እየተንደረደሩ መጥተው ሰላም አሉኝና ላድርሳችሁ ብዬ ገና ይገርማል፣ ገና ጥያቄውን ካፌ ሳላወጣው ሁለቱም ተሽቀዳድመው እሺ አላሉ። ከዛ በኋላማ በቃ እንደውም ስማ፣ እሷ ራሷ ናት ቀድማ ወደ መኪና የገባችው። ፍርዬ? አዎና እንዴ! ከዛ በኋላማ በቃ ውስጥ ገባችና በደንብ ተመቻችታ ተቀመጠች። ከዛ መንገድ ላይ እየሄድን ወሬው ቀጠለ። ስለ ብዙ ነገር እያወራን ጓደኛዋን አደረስናትና እሺ። ከዛ ደግሞ ሁለታችን ብቻችን ሆነን እሺ። በቃ ብቻችን ሆነን በደንብ አወራን። እሺ። ይገርማል፣ ለሁሉም ነገር መልሷ እሺ ነበር። እሺ እሺ ብቻ። ከዛ መጨረሻ ላይ ደግሞ ቤቷ ላወርዳት ስል እናቷን ውጭ አየኋት። ኧረ እባክህ! አዎ፣ እንደ አጋጣሚ ቆማ እየጠበቀቻት ነበር መሰለኝ እና ወርጄ ሰላም ስላት ይገርማል፣ በጣም ተሽቆጥቁጣ ነው ሰላም ያለችኝ። ሰላምቷ እባክህ ልጄን ቶሎ አግባልኝ፣ ልጄን ቶሎ አግብተህ ውሰድልኝ የምትል ይመስላል። ይሄማ እውነትም በጣም ደስ የሚል ዜና ነው። እውነት እንኳን ደስ አለህ አቶ ከበረ። እንኳን አብሮ ደስ አለን። ጥሩ ቀን። ይሄ ሁለታችንም የልፋት ውጤት ነው። አዎ በእርግጥ እኔ ነገሩ ከዚህ በላይ ልፋት ይጠይቃል ብዬ አስቤ ነበር። ግን ድንገት እንደዚህ ሁሉ ነገሩ በአንድ ጊዜ አልጋ በአልጋ በመሆኑ በጣም ደስ ብሎኛል። ነግሬሃለሁ እኮ ገንዘብ የማይፈጽመው ጉዳይ እንደሌለ ነግሬህ ነበር እኮ። አዎ እውነት በጣም ይገርማል። የሁኔታዎቹ ፍጥነት በጣም ያስደንቃል። እኔ እንኳን ደስ አለኝ እንጂ አልደነቀኝም። ገንዘብ እንኳን ሚስትን ኩላሊትን ይገዛል እኮ ዘንድሮ፣ አይደለም እንዴ? አዎ ልክ ነው። የዘንድሮ ሴቶች ደግሞ ገና መኪና ሲያዩ ልባቸው ፍስስ ነው የሚለው ብዬ ነግሬህ ነበር እኮ። አየህ፣ እሷም ትንሽ ተግደረደረችና መጨረሻዋ እንደዚህ ሰተት ብሎ መምጣት ሆነ። በቃ እና አሁን ታዲያ ቆይ ቀጣዩ ስራችን ምንድን ነው የሚሆነው? ቀጣዩ ስራችንማ በቃ ሽማግሌ መምረጥ ብቻ ነው፣ አለቀ። ሌላው ሽማግሌ መምረጥ? አዎ፣ ሁሉንም ነገር በዙ በጋለ ስሜት ነው መቀጠል ያለብን። ዘመኑ እንደሆነ የፉክክር ዘመን ነው ወንድሜ። ልጅቷን ነገ ሌላ ከኔ የተሻለ ንስር መጥቶ ከእጅ ላይ እንዲወስድብኝ አልፈልግም። ስማ እንዴ፣ ጫካም እኮ በአቅሙ ሊወስዳት አኮብኩቧል አይደለም እንዴ? እሱስ ልክ ነህ። ብዙ መዘናጋት አያስፈልግም። በጭራሽ መዘናጋት የሚባል ነገርም አይታሰብም። አሁን
ይኸውልህ አሁን ልጅቷም እናቷም ስለፈቀዱ ቶሎ ወደ ሽምግልናው መግባት ነው። ብዙ ቢሮክራሲ ማብዛት አያስፈልግም። ይህንንም እኮ እኔ ሆኜ ነው እንጂ ስንቱ አይደለም እንዴ የፈልጋትን ሴት እየጠለፈ የሚያገባው። እሱማ ልክ ነህ። አንተ ትልቅ ሰው የትልቅ ሰው ልጅ ስለሆንክ እኮ ነው ሽማግሌ የምትልከው። ታዲያስ? ይልቅ ይኸውልህ አንተ እንደተለመደው ቤተሰቦቹ አካባቢ ብቅ ጥልቅ እያልክ ስሜታቸውን አዳምጥ። እሺ አቶ ከበረ፣ ምንም ሐሳብ አይግባህ። ከአሁን በኋላማ ስራዬ እዚያ አካባቢ እንደ ንስር ማንዣበብ ነው። ይሄ ነው የሚሻለው። መዘዝ ተከታታይ ድራማ ደራሲ ቤዛ ኃይሉ፣ በፖፑሌሽን ሚዲያ ሴንተር ተዘጋጅቶ የቀረበ